ኢየሱስ በራሱ አዝኖ ወደ መቃብሩ መጣና እርሱም ዋሻ ነበር፣ ድንጋዩም ተገጥሞበት ነበር። ኢየሱስ ድንጋዩን አንሱ አለ። የሞተው እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታል፣ አሁን ይሸታል አለችው። ኢየሱስም ብታምኚ የእግዚአብሔርን ክብር እንደምታይ አልነገርኩሽም አላት። ላይ የእግዚአብሔር ቃል ሲናገር ኢየሱስ በራሱ አዝኖ ያዘነበት ዋነኛ ምክንያቱ አልዓዛር ከሞተ ከ4 ቀን በኋላ ነው ኢየሱስ የመጣው። ልክ ኢየሱስ ከመጣ በኋላ እነሱ ኢየሱስ የመጣበት ምክንያት መጀመሪያ ላይ ወደ ኢየሱስ የተላከ መልእክት አለ። አልዓዛር የምትወደው አልዓዛር ታሟል ብለው መልእክት ልከውበት ነበር። ነገር ግን በዛ ሰዓትም 4 ቀን ሞልቶት ከተቀበረ በኋላ ሁሉም ሐዘንተኞች መጣ። ልክ ከመጣ በኋላ የሞተው ማርታ እየሮጠች ወጣችና ኢየሱስ አንተ በዚህ ብትሆን ኖሮ ወንድማችን ባልሞተ ነበር። ማለትም ኢየሱስ የመጣበት ዋና ዓላማ አለ። ለምን የሞተውን ነገር ለመቀስቀስ ኢየሱስ መጥቷል። እሷ ግን ስለ ሞተው ስለ ወንድሟ ስለ አልዓዛር ትናገር ነበር። ኢየሱስ እዚህ ጋር በዚህ ቦታ ላይ ኢየሱስ በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበር፣ ድንጋዩንም ተገጥሞበት ነበር። ኢየሱስ ድንጋዩን አንሱ አለ። ተቀብሯል፣ ሁሉ ነገር አብቅቷል፣ 4 ቀን ሞተ፣ ድንጋዩን አንሱት። የሞተው እህት ማርታ ግን ጌታ ሆይ ከሞተ 4 ቀን ሆኖታል። ይሄ ምን ማለት ነው? ተስፋ መቁረጥ፣ መጨነቅ፣ ለምን ይነሳል ብሎ አለማመን። አሁን በነገራችሁ ላይ አንድ ነገር ልናገር። ተስፋ የቆረጣችሁበት ነገር አለ፣ ግራ የተጋባችሁበት ነገር አለ። በጌታ በኢየሱስ ክርስቶስ በእናንተ ኃይል ሳይሆን በኢየሱስ ኃይል የሞተው ነገራችሁ ይቀሰቀሳል። በናዝሬቱ በጌታ በኢየሱስ ክርስቶስ ኢየሱስ ድንጋዩን አንሱ አለ። የሞተው እህት ማርታ ግን ጌታ ሆይ ከሞተ 4 ቀን ሆኖታል፣ አሁን ይሸታል። ይሸታል፣ ገምቷል፣ በቃ ተስፋ የለውም፣ አንዴ ቀብረነዋል፣ ሊነሳ አይችልም፣ ካሁን በኋላ ሕያው ሊሆን አይችልም ነው ያለችው። ዛሬ ተስፋ የቆረጣችሁበት ነገር አለ ወዳጄ። መጽሐፍ ቅዱስ ሲናገር ለሰው የማይቻል ለእግዚአብሔር ይቻላል። ላንተ ነው ያቃተ፣ ላንቺ ነው ያቃተ፣ ለእግዚአብሔር ግን ያንተ ነገር ያንቺ ነገር ቀላል ነው። ሕያው እግዚአብሔር ምስክሬ ነው። ነገራችሁ ይነሳል፣ ያንቺ ነገር ይነሳል። አልዓዛር እንደሞተ አልቀረም፣ አልዓዛር እንደሸተተ አልቀረም። ትናንትና ተወደው የነበረ እህቱ እንኳን ሞቷል፣ ይሸታል ነው ያለችው። ትናንትና ነገር ላይ ኢየሱስ መጣ። ኢየሱስ ሲመጣ ነገርን ሊቀይር፣ ኢየሱስ ሲመጣ የሸተተን ነገር መዓዛ ሊሰጥ፣ ኢየሱስ ሲመጣ ያልተስተካከለ ነገር ሊያስተካክል። ዛሬ ተስፋ በቆረጥክበት ነገር ላይ ኢየሱስ መጥቷል። የሸተተው ወይንም የገማው ነገር እንደገና ይስተካከላል። ተስፋ የቆረጥክበት ነገር እንደገና ተስፋ ይጨምራል። በጌታ በኢየሱስ ክርስቶስ እመኑ። ሕያው እግዚአብሔር ምስክሬ ነው። የሞተ ነገራችሁ ይነሳል።